ኪራ አናገራት ልጅቷን። ለምንድነው ቤታችን ለቅሽ የማትሄጂው? እኔ ገንዘብ ልስጥሽና የፈለግሽበት ሄጂ ወይ ከሀገር ውጪ ሲላተኝ እንደዛ ማድረግ አልችልም፣ እንደዚህ ነው እንዴ የጠራኝ ብላ ጭራሽ ተቆጣው ሄደች። ሰኒ ስትሄድ ወደ ውጭ ማለት ነው። አንቺ ምንድነው ከኪራ ጋር ያለሽ ነገር ስትላት፣ አንቺ ምንድነሽ ማንሽ? እኔ የጽናት እህት ነኝ። ምክንያቱም ጽናት ላይ የሚደረገውን ነገር እያንዳንዱ ያመኛል። ስለዚህ ምንድነሽ ስትላት፣ ምንም ልሆን ኪራ የድሮ ጎረቤት የነበር አለቻት። አሁንስ ተግባባን ስትላተኝ፣ ሁሌም አይኔ ከአንቺ ጋር ነው እሺ፣ መቼም አልለይሽም አለቻት ማለት ነው ሰኒ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ጽናት አይ ኪራ ዛሬም ውሸት ዋሻት ማለት ነው። በጣም ያሳዝናል። ምስኪን ስታሳዝን እሷ። ምክንያቱም ከናሆሜ ጋር እውነቱን ነግራታለሁ ብሎ ነበረ፣ ግን ደግሞ ፈራ። እውነቱን ለመናገር በጣም ፈራ። አሁን እስከ መቼ ነው የምትደብቀው? ይህን ነገር ብትደብቀውም ልጅቷ አንድ ቀን ትናገራለች። ቅዱስ እንዳለው ልጅቷ አብድ ነገር ስለሆነች ከኪራ ያላትን ግንኙነት ዘርዝራ ነው የምትናገረው። ኪራ ቅዱስ ራሱ ኃይለኛ ወጥመድ ውስጥ ገብቷል። እያባረሯት ነበረ። ቲናን የሚከታተሉት ሰዎች እሱን እያባረሩት ነበረ፣ ቅዱስን ማለት ነው። ተደብቂያቸው ጤሻ ውስጥ ገብቼን የመጣሁት አለ። ምክንያቱም ልጅቷ ኃይለኛ ወንጀል ሰርታለች። የተሸሸገችው ከነሱ ነው። ግን እሷ ወደ ፖሊስ ጣቢያ መሄድ አለባት። የሰራችውን ትናዘዝ፣ አለበለዛ አደጋ ላይ ነው ያለ ኪራ ማለት ነው። እቺ ሴትዮ ተልካ ነው የመጣችው። እቺ ሴትዮ ከአንተ ምንም አልፈልግም፣ በቃ መቀመጥ ብቻ ነው እንፈልገው አለች። ጭራሽ ያባቷ ግዛት መሰላት መሰለኝ። እንግዲህ ፄና እሷም እቺ ልጅቷ ኪራና ቲናም ሲጨቃጨቁ፣ ፄ ደግሞ ምንድን ነው የተፈጠረ ነገር አለ እንዴ? ከመሀላችሁ የሆነ ነገር አለ እንዴ? በመሀላችን ያለማ ስትል፣ አንቺ ያምሻል እንዴ አላት። እኔም እኮ ጠርጥር ያለው ብላ ወደ እነሰኒ ውልቅ ብላ ሄደች። እዛው አደረች ማለት። ከዛ ኪራ መጨነቅ መጠበብ ናሆም ደውሎ ጠራው። ከዛ ናሆሜ ደግሞ በቃ ቅዱስ እንዳለው እውነቱን እንናገር፣ አለበለዚያ ይችን ልጅ ወደ መጣችበት እናባራት። እኔ መቼ ጠፋኝ፣ ገንዘብ ልስጥሽ ሁሉ ስላት እምቢ አለችኝ፣ ምን ላድርጋት አለ። እና ቆይ ጽናትስ እንዴት ነው የሚሆን ሲል ምሩ እንትና ናሆሜ ከዛ ምሩዬ ደግሞ እንትና ሄደች ቲና ጋ ሄደች። ምሩ ማለት ነው። ምሩ እንዴት እንዳናደደችኝ አሽቃባጭ ምሩ ዛሬ ጠለዋት ማለት ነው። ሂዳ እሷ ጋር ሂዳ እንትን ትላታለች፣ ታባብላታለች። ለምንድን ነው የምታለቅሽ ምናምን እያለች ምሩ እንዴት እንዳናደደችኝ። እንግዲህ በኪራ የሚጨክን ልብ ባይኖራትም ከሰኒ ጋር ሆና ኪራ ሰኒ ጋር ደውሎ ደህና ነች አለች እና ስልክ ዘጋችበት ኪራ ላይ። ኪራ እንግዲህ አይኑን በጨዋታ መጣ ከነሰኒ ቤት ጽናትን ፈለገ። ከዛ አመመሽ እንደ ራስሽን? ደህና ነኝ አለችው ጀንተል ብላ። እያንዳንዱን ነገር አውቄ አይደለም ያደረኩት፣ በቃ በአጋጣሚ የሆነ ነገር ነው ማለት በቃ እኔ አንቺን ለመጉዳት ያደረኩት ነገር የለም፣ ምንም ነገር ተረጅኝ እባክሽን እመኝኝ አላት። ኪራ እኔ አሁን እንድትጎዳኝ አልፈልግም፣ ግን እንዳትጎዳኝ ስትል አሳዘነችኝ። አንገቱን ቀርቀር አረገ። ምን አለበት ቢነግራት እውነቱን፣ ከኔ የደበከኝ ነገር ካለም ዝግጁ ነኝ ልስመው ሲላት፣ አረ ምንም አልደበኩሽም ሲል ዋሻት ማለት ነው። የተደበቀ ያክል ነገር ይሰማኛል፣ የተደበቀ ነገር አለ ትላለች ሰኒ ማለት ነው። ዶኩሽን ሄዳ አይ ሰኒ ረፊ የእህትሽ ጫና አርፎብሽ ነው ይሉኛል አለች። እና በቃ ደብቀዋታል ትልቁን ነገር። ለምን አይናገርም? ተናገር ኪራ። ወይ እስከ መቼ ተደብቆ? ልጅቷ መቼ ነው የምትሄደው ስትለው፣ ትቆያለች ትንሽ ለትንሽ ጊዜ ነው አለ። ጭራሽ ማለት ነው። ለፖሊስ አሰጧትም እንደ ወንጀለኛ እኮ ነች። እናንተንም ወንጀል ውስጥ ልከታችሁ እኮ ነው ኪራ። ወደ መጣችበት አስራችሁ እጅና እግሯን ይዟችኋት አትሄዱም እንዴ? ናሆምም ተጨነቀ። እሱ ጭራሽ የሰርግ አሸኟት ወይ እያለ ነበረ ናሆሜ ማለት ነው። ምን ትሸኛለች ጭራሮ ጭራቅ ማለት ነው። ከአማኑኤል የወጣች እብድ የምትመስል አትወጣምች፣ መሄጃም የላትም።
ወንጀሏን እዚሁ እንትን ልትል ነው ማለት ነው። ታካክስ ነው። ሰኒና ክብሮም አሁን ፍቅር ፍቅር እያጫወታቸው ነው እንግዲህ። ተጣበሱና ድራማው ሳያልቅ የእናንተንም ሰርግ እንይ እስኪ። የጽናትና የኪራ እንኳን በወሬ ነው በወሬ ነው የቀረ ነው። ሰኒማ የጀርባ ቅማል ሆናባታለች። ሲጀመር ቅዱስ ነይ ከኔ ጋር ሁኚ አላተኝ። አይ ጊዜ ስጠኝ አለችው። ጭራሽ ምን ለማለት ነው? ኪራን ልታስደፈው ፈለገች እንዴ? በቃ ምን አይነቷ ናት? ይኸው እንግዲህ ተናዳ ሄዳለች ማለት ነው ቤቱን ጥላ። ሰኒ ካፌ ላይ ስላየቻቸው ኪራንና ልጅቷን። ከዛ በኋላ ሰኒ መጣ ለጽናት ተናገረች ማለት ነው። ለጽናት ስትናገር ጽናት በቃ ፌንት ነው የነቀለችው። በቃ ሰኒ እኮ እውነቱን እናገራለሁ ግን አሁን አይደለም ጊዜው ሲናገር ነው የምደርሳል እና ፂል ሊያባብል ሄደ ማለት ነው። አንድ ቀን ትናገራለች ቅዱስ እንዳለው ልጅቷ አብድ ነገር ስለሆነች ከኪራ ያላትን ግንኙነት ዘርዝራ ነው የምትናገረው። ኪራ ቅዱስ ራሱ ኃይለኛ ወጥመድ ውስጥ ገብቷል። እያባረሯት ነበረ ቲናን የሚከታተሉት ሰዎች።